አይበለውና ራስዎትን አልያም ሆድዎትን ቢያምዎት ሐኪም ለማማከር ሐኪም ድረስ መሄድ አይጠበቅብዎትም። እርስዎ ይሄን ብቻ ያድርጉ። ቻት ጂፒቲ ወደ ተባለው አርቲፊሻል ኢንተለጀንስ ወደ ሆነው አፕሊኬሽን ጎራ ይበሉ። በሚችሉት ቋንቋ የፈለጉትን ጥያቄ ጠይቁ። ሰከንድ ባልሞላ ውስጥ በቤትዎ እንዴት አድርገው ህመሞትን እንደሚያስታግስ ይጽፍልዎታል። ይህ ብቻ አይደለም። ከቤተሰቡ ጋር ያም ብቻዎትን ሆነው ፎቶ መነሳት ቢፈልጉ ፎቶ ቤት መሄድ አይጠበቅብዎትም። በስልክዎ ፎቶዎትን ቀርጸው ለአይ አሊያም ለጂፒቲ አፕ ይላኩ። እርስዎ እንደሚፈልጉት አድርገው ቢያሻው ልብስዎትን ቀይሮ ቢያሻውት ባክግራውንድዎትን ቀይሮ ቆንጆ አድርገው ይልክልዎታል። ሰላም ጤና ይስጥልኝ። የተከበራችሁ የአዲስ ቤተሰቦች ዛሬ በዓለም አቀፍ እያነጋገረ ያለውን ጉዳይ አርቲፊሻል ኢንተለጀንስ ወይም ደግሞ አይ የተባለውን ሰው ሰራሽ ቴክኖሎጂ በአጭሩ እንመለከታለን። የሰው ልጅ ቢሮ ቁጭ ብሎ ለረጅም ቀናት አይኖቹን ኮምፒውተር ላይ አፍዞ ሲደክም የሚውልበትን ስራ አይ የተባለው ስሪት በሰከንዶች ውስጥ ሰርቶ ያስረክቦታል። ከሰው ጋር ሜሴጅ እንደሚጻጻፍ ሁሉ አይ የተባለው ቴክኖሎጂም ልክ እንደ ሰው ከሰዎች ጋር ይጻጻፋል። በአጭሩ አርቲፊሻል ኢንተለጀንስ እጅግ ፈጣን ነው። ለምሳሌ ልክ እንደ ሰው ከሰዎች ጋር ይጻጻፋል፣ ፎቶና ቪዲዮ ይሰራል፣ በማመሳሰል ድምፅም ይሰራል። በተጨማሪም በብዙ ሀገሮች አይ በስራ መስኮች ውስጥ ገብቷል። ከሕክምና እስከ ትምህርት፣ ከንግድ እስከ መዝናኛ ድረስ የተጠቀሙበት ነው። ይህ እንዳለ ሆኖ ስጋቶችም አሉ። ችግሮችና ስጋቶች። አይ ከጥቅሞቹ ጋር አንዳንድ ስጋቶችም ያመጣል። የስራ መጥፋት፣ የሐሰት መረጃን ማሰራጨት፣ የግል መረጃ ደህንነትንና በዚህ ምክንያት ብዙ መንግስታትና ሀገሮች ስጋት ላይ ጥሏል። አይ ለምን ስጋት ሆነ የሚለውን ስንመለከት፣ የስራ መጥፋት የሚለውን ስንመለከት አይ አንዳንድ ስራዎችን ልክ እንደ ሰው አቀላጥፎ የመስራት ችሎታ አለው። ለምሳሌ ዳታን በማስገባት ጽሁፍ በመጻፍ ደንበኞችን ሊያስተናግድ ይችላል። ይህ በአንድ ኩባንያ ውስጥ ተቀጥሮ የሚሰራን ሰው በዚህ ምክንያት ስራውን ሊያጣ ይችላል። ስለዚህ ኩባንያዎች ሰዎችን ከመቅጠር ይልቅ አይን ሊጠቀሙ ይችላሉ። ሐሰተኛ መረጃዎች። አይ በቀላል ሁኔታ ሐሰተኛ ቪዲዮዎችን እና ዜናዎችን ሊፈጥር ይችላል። ይህ ሰዎችን እውነት ከሐሰት ለመለየት ይከብዳቸዋል። ሰው ያልተናገረው እንደተናገረ አድርጎ ማሳየት ይችላል። ሌላኛው በአይ መመካት ነው። ሰዎች ጥያቄያቸውን ሁሉ አይ ላይ ቢያደርጉ ራሳቸው ማሰብና መፍትሄ መፈለግን ሊቀንስባቸው ይችላል። ጠቅለል ስናደርገው አይ እንደ መሳሪያ ነው። በትክክል ከተጠቀምንበት ይጠቅማል። በትክክል ካልተጠቀምንበት ግን ማህበራዊና ፖለቲካዊ ቀውስን ሊያመጣ ይችላል። ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ ይደግፉን።